ኢትዮ ኤዱኬሽን ኬር ሀብ ተመልካቾቻችን ኦክስፎርድ ስኮላርሺፕ 2027 በእንግሊዝ ወይ ደግሞ በዩናይትድ ኪንግደም ሙሉ በሙሉ የተደጎመ ወይ ደግሞ ፉሊ ፋንድድ የሆነ በማስተርስ ስኮላርሺፕ የኦክስፎርድ ዩኒቨርሲቲ ሴይድ ቢዝነስ ስኩል ማህበራዊ ተጽዕኖ ፈጣሪ ስራዎችን ለሚማሩ ግለሰቦች የኤምቢኤ ትምህርታቸውን እንዲያሳድጉ የስኮላርሺፕ ድጋፍ ያደርጋል። ሰይድ ቢዝነስ ስኩል ስኮላርሺፑ ሙሉ የኤምቢኤ ትምህርት ክፍያውንና የኑሮ ወጪ ስቲፔንድን ይሸፍናል። ሰይድ ቢዝነስ ስኩል ከገንዘብ ድጋፍ ባሻገርም ተማሪዎች የስኮላርሺፕ ማህበረሰብ አባል በመሆን ዘላቂ ትምህርትና ትስስር ያገኛሉ ማለት ነው። ሰይድ ቢዝነስ ስኩል ማጠቃለያ ስናየው ሀገር እንግሊዝ ነው ወይ ደግሞ ዩናይትድ ኪንግደም ነው። አስተናጋጅ ዩኒቨርሲቲ ኦፍ ኦክስፎርድ ሆኖ ሰይድ ቢዝነስ ስኩል ነው ማለት ነው። የትምህርት ደረጃ ማስተርስ ወይም ደግሞ ኤምቢኤ ነው። ጥቅማ ጥቅም ሙሉ ተደግሞ ወይ ደግሞ ፉሊ ፋንድ በእንግሊዝኛ የምንለው ነው። የማመልከቻ ማብቂያ ጥር 8 2027 ነው በፈረንጆቹ። ጥቅማ ጥቅሞቹ ሙሉ የኤምቢኤ ትምህርት ክፍያና ቢያንስ 21805 ፓውንድ የኑሮ ወጪ ስቲፔንድ ወይ ደግሞ ሰይድ ቢዝነስ ስኩል ማለት ነው እና እስከ 4 ስኮላርሺፕ ይሰጣሉ ማለት ሰይድ ቢዝነስ ስኩል ማለት ነው። ስኮላር ማህበረሰብ አባልነት ወይ ደግሞ ለዘላቂ ትምህርት ትስስር ማለት ነው። መስፈርቶቹን ስናይ ደግሞ በማህበራዊ ስራ ፈጠራ ጠንካራ ልምድ ያለው ወይ ደግሞ ያላት ማለት ነው። እንዲሁም ቢያንስ 3 ዓመት ተዛማጅ ስራ ልምድ ወይ ደግሞ ስኮላርስ አቬኑ ያላት ወይ ደግሞ ያለው ይመከራል። ከኤምቢኤ በኋላ አዎንታዊ ማህበራዊ ተጽዕኖ ለመፍጠር ቁርጠኝነት ያለው ወይ ደግሞ ያላት ማለት ነው። ወደ ኦክስፎርድ ኤምቢኤ ፕሮግራም በቀጥታ በማመልከት የስኮላርሺፕ ድርሰት ጥያቄዎችን ማቅረብ ያስፈልጋል ማለት ነው። ኦፊሴላዊ ድረ-ገጽ ከስር ኮሜንት ስር አስቀምጥላችኋለሁ። እንደተለመደው ገጻችን ሰብስክራይብ፣ ፎሎ፣ ላይክ፣ ሼር በማድረግ ከጎናችን ሁኑ። ተከታተላችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።